በዘመናችን ያለው መከራ ኑሮ ውድነት ነው አይደል ምንለው? በየመስሪያ ቤታችን መከራ ይኖርብን ይሆናል። በጋራችሁ በፍቅር እንዲሞላ ከፈለጋችሁ ሁላችሁንም እንኳን እግዚአብሔር አምላክ ለዛሬው ለመላኩ ለቅዱስ ገብርኤል ዓመታዊ ክብረ በዓል እንዲሁም ደግሞ ለኢየሉጣና ለሕፃኑ ቂርቆስ ክብረ በዓል በሰላም አደረሳችሁ። ያለ እግዚአብሔር ፈቃድ በሰላም መድረስ አይቻልምና ለዚች ቀን መድረሳችን እያንዳንዷ ደቂቃ የሱ ናት። ለዚች መድረሳችን አምና ከኛ ጋራ የነበሩ ብዙ ሰዎች ዘንድሮ ደግሞ ያልነበሩ አሉ። እኛ ደግሞ እግዚአብሔር ፈቅዶልን እስከ ዛሬ አለን አይደለ? ነገ ደግሞ የኛ ጊዜ ነው። ነገ የኛ ጊዜ አይደለም። ምናመሰግንበትም ጊዜ ዛሬ ነው። እግዚአብሔር ይመስገን ለእያንዳንዷ እግዚአብሔር ላደረገልን ነገር ለሰራልን ነገር ሁሉ ምናመሰግነው በዚህ ጊዜ ነውና እግዚአብሔር አምላካችን አሁንም በድጋሚ ስሙ የከበረና የተመሰገነ ይሁን። እንግዲህ ትምህርቱን በሚገባ ቅድም መምህራችን አስተምረዋል። በእውነት ስለ በዓሉ በደንብ የታየን መልአከ እግዚአብሔር አውዶሙ ለእለ ይፈርሁ ወያድኅኖሙ ብለው ተነስተው በደንብ የመላእክትን ተራዳኢነት መላእክት አዳኝ የሚለው ከክርስቶስ አዳኝነት ጋር ያለውን ልዩነትም በደንብ አድርገው ነግረውናል። ከዛ ውጪ ደግሞ መላእክት ሁል ጊዜ ከኛ እንደማይለዩ ሁል ጊዜ እንደሚራዱን እንደሚጠብቁን ነግረውናል። በዚህ ውስጥ ደግሞ በእምነት የጸና ሰው መጨረሻው ላይ የእግዚአብሔር ተአምራት በሱ ላይ እንደሚገለጽ ነግረውናል፣ ተነጋግረናል አይደለ? ስለዚህ የዛሬው በዓል እግዚአብሔር ድንቅ ስራ ከሰራላቸው ቤተሰቦች ውስጥ አንድ ያየነው የማን ነው? ኢየሉጣና የቂርቆስ እነዚህ የሚገርሙ ቤተሰቦች ናቸው። ስለዚህ ሁሌ ቤተክርስቲያን ለምንድን ነው የምታነሳቸው? እነዚህን ብለን ስናነሳ እነዚህን ቅዱሳን እንዲሁ የምታነሳቸው አይደለም። አራያና ለኛ አብነት እንዲሆኑን ነው ሁሌ ቤተክርስቲያን የምታስባቸው። የቅዱሳን መታሰቢያ ለዘላለም ስለሚሆን ለዘላለም እናስባለን። እኛም በነሱ መንገድ ላይ መሄድ እንችል ማለት ነው። በነሱ መንገድ ላይ አባቶቻችንን የእናቶቻችንን ፈለግ ይዘን የምንሄድ ስለሆነ ትናንት አብነት የሆኑንን ትናንት አራያ የሆኑንን አባቶች፣ እናቶች፣ ልጆች ምን እንላለን? እያሰብን ኑሯቸውንም ከነሱ እየመሰል እነሱ ክርስቶስን እንደመሰሉ እኛም ለመምሰል እንሄዳለን ማለት ነው። ክርስቶስ ሐዋርያት ምንድነው? እኔን ምሰሉ ነው አይደል? እኔ ቅዱስ እንደሆንኩ እናንተ ምን ሁኑ? ቅዱሳን ሁኑ አለ ሐዋርያው ቅዱስ ጳውሎስ። ቅዱስ ሆኖ እንደሱም ደግሞ ምን አለ እንደገና መልሶ ቅዱሳን ሁኑ አለ። ስለዚህ የኛ የቅድስና ህይወት ነው። ኦርቶዶክሳዊ ህይወት ማለት የቅድስና ህይወት ነው። የቅድስና ኑሮ ነው። ኦርቶዶክሳዊነት ማለት ቅድስና ማለት ነው። ንጽህና ማለት ነው። የኦርቶዶክስ እምነት ተከታይ ነኝ አንድ ሰው ብሎ ሲል በቅድስናና በንጽህና የሚኖር ትናንትና በቅድስና በንጽህና ኖረው በእምነታቸው ጠንክረው ብዙ ፈተናና መከራን ያለፉትን እያሰብን መኖር ማለት ነው። የነሱን ኑሮ ማሰብ ስለሆነ ነው። ስለዚህ ዛሬ ታኅሳስ ላይ 3 ልጆችን እናነሳለን አይደለ? ማማን ናቸው? አናንያ፣ አዛርያ፣ ሚሳኤል ስናነሳ እዛ ጋር ያለውን የነሱን የእምነት ጥራት እናነሳለን። ሐምሌ ላይ ደግሞ የምናነሳው በጣም በሚገርም ሐምሌ ደግሞ የሚደንቀው የ3 ዓመት ሕፃን ልጅ ማሰባችን ነው። የ3 ዓመት ሕፃኑ ላይ የሰራ ቤተሰብ መኖሩን ነው የምናየው። የ3 ዓመት ሕፃን ዝም ብሎ አይደለም፣ የተሰራ ልጅ ነው። አስቀድሞ ተሰርቷል። በምን ተሰራ? ቤተሰብ ነው የሰራው። ወደ እግዚአብሔር ያቀረበው ቤተሰብ ነው። ስለ እግዚአብሔር የነገረው ቤተሰብ ነው። ስለ እግዚአብሔር እንዲያውቅ ያደረገው ቤተሰብ ነው። አይደለም እንዴ? ልብ በሉ። ቤተሰብ የሆናችሁ ወላጅ የሆናችሁ ልብ በሉ። ሕፃን ልጅ የሚሰራው እንደዚህ ነው። እንደማን? እንደ ቅድስት ኢየሉጣ። ዝም ብለን አይደለም ያነሳናት። ቅድስት ኢየሉጣ ትልቅ አራያ ለብዙ እናቶች ለብዙ ወላጆች ትልቅ አራያ የሆነች እናት ናት። በክፉ ዘመን ላይ የተገኘች ደግ
በምን ዘመን ላይ አልኳችሁ? በክፉ ዘመን ላይ ተገኘ። ዘመኑ ክፉ ሆኖ አይደለም፣ በዘመኑ ላይ የተነሱ ሰዎች ክፉ ነገርን ስለሚያደርጉ ነው። በዘመኑ ላይ የተነሱ ሰዎች ክፉ በሚያደርጉበት ዘመን ደግሞ እንደዚህ በቅድስና የሚኖሩ የእግዚአብሔር ድንቅ ሥራ በእነሱ ላይ እንዲገለጽ የሚያደርጉ ቅዱሳን ደግሞ ይነሳሉ በየዘመኑ። እግዚአብሔር ይመስገን። እንደዚህን ያላሳጣን አርያ የምንሆነው የምናነባቸው የምንተርካቸው እንደነሱ ለመኖር ጥረት የምናረግባቸው ኦርቶዶክሳዊ ቤተሰብ ትናንት ያለፉ ስላሉን እግዚአብሔር ይመስገን። እኒን የመሰሉ ቅዱሳን እያሉን እንዲህ የምንተርካቸው እንዲህ ታሪካቸውን የምንናገርላቸው እንዲህ ጽናታቸውን የምንናገርላቸው ቤተሰብ እያለን እኔና እናንተ ኦርቶዶክሳውያን በጭንቀት ውስጥ መናወዝ አለብን? በእውነት የለብንም እኮ። አለብን እንዴ? የለብንም ፈጽሞ። ለምን? ትናንትና እነ ቂርቆስና ኢየሉጣን ያዳነ አምላክ እኔና እናንተን አያድንም? እኔና እናንተን ከመከራ ማዳን አይችልም? እኔና እናንተን ከፈተና ውስጥ ማውጣት አይችልም? እኔና እናንተን ከጭንቀት ውስጥ ማውጣት አይችልም? ይችላል። እግዚአብሔር ክብር ለአምላካችን ይሁን። ይሄው እኔና እናንተ የምናመልከው ይሄን ነው። ስለዚህ ከበስተጀርባችን በቅዱሳን ተከበን ያለን እንጂ እንዲሁ ያለን አይደለም። እንዲሁ የምንወድቅም አይደለም። ብዙ መጽናኛ ያሉን፣ ብዙ ገቢረ ተአምራት የተሰራላቸው ብዙ እናቶችና አባቶች፣ ብዙ ሕፃናት፣ ብዙ ልጆች ያሉን ነው። ልብ በሉ። ቂርቆስና ኢየሉጣም ዝም ብሎ አይደለም። ምን እንዳሉት ቂርቆስን ምን እንዳለ ታውቃላችሁ? እናቴ አትፍሪ፣ አናንያና አዛሪያ ሚሳኤልን ያዳነ አምላክ ምን ይለናል? ማንን ጠቀሱ? ከነሱ በፊት የነበሩትን ነው። ተመልከቱ። እኔና እናንተ ህይወት እንዲህ ነው መሆን ያለበት። ከነሱ በፊት እነዛ በብሉይ ነው የነበሩት። ማናማ? አናንያ፣ አዛሪያ፣ ሚሳኤል የነበሩበት ዘመን በብሉይ ዘመን ነው የነበሩት። ረጅም ዘመን አለ። ግን ያ ቤተሰብ ስለ አናንያ፣ ስለ አዛሪያ፣ ስለ ሚሳኤል ምን ብሏል? ሲያጠና፣ ሲማር፣ ሲተርክ አድጓል። ከዛም አልፎ ቅድስት ኢየሉጣን ጨምሮ ቤተክርስቲያንን ጨምሮ ለቅዱስ ቂርቆስ ስለ አናንያና አዛሪያ ተናግረዋል፣ መስክረዋል፣ አስተምረዋል። ስለዚህ ቂርቆስ ማንን ይዞ አድጓል? አናንያና አዛሪያ ላይ ያለውን እምነት ምን ብሏል? ይዞ አድጓል። የተነገረውን ይዞ አድጓል። በአንድ ቅጽበት ለልጇ ብላ ፈርታ እናትየው ኢየሉጣ ፍርሃት ቢላት በደካማ ጎኗ ሰይጣን ገብቶ ሊፈትናት ቢል ያስተማረችው ልጇ እናቴ ኢትፍሪም አላት። እናቴ ሆይ ምን አትበይ? አትፍሪ። እንዲህ አይነት ልጆችን እንስራ። ቀድመን ከሰራን አጥር ይሆኑናል፣ ጋሻ ይሆኑናል። ወደ ውድቀት የሚመልሱን ሳይሆኑ ከውድቀት የሚያድኑን ልጆቻችንን እናፈራለን። ምን ሰራው መቼ ነው? ገና በልጅነት 3 ዓመት ነው። አይታችኋል አይደል? የ3 ዓመት ልጅ ምን ይሰራል? በእውነት አሁን እዚህ ጋር አምጥተን የኛ ልጅ አንዱን የ3 ዓመት ልጅ እዚህ ጋር ብንፈትነው እንደ ቂርቆስ እንደው የሚናገር ይመስላችኋል? አይልም እኮ አይልም። መሸሻውን ነው እንጂ የሚፈራ እናቴ ጽኛ አይልም። አትፍሪ እናቴ አይልም። ምን አርጋ ሰርታው ነው? እንዴት አይነት እናት ናት በእውነት! ዛሬም እንዲህ አይነት እናቶች በየቤቱ ይኖራሉ። ጠንካራ እናቶች ይኖራሉ። ጥንካሬያቸው ግን ከእግዚአብሔር ጋር አብሮ መሆን አለበት። ገብቷቸዋል አይደለ? ከእግዚአብሔር ጋር መጠንከር የሚችሉት ከእግዚአብሔር ጋር ነው። በቤታችን ውስጥ የእግዚአብሔር ጸጋ ሲበዛ፣ በቤታችን ውስጥ የእግዚአብሔር መንፈስ ቢበዛ፣ በቤታችን ውስጥ እግዚአብሔር በምልአትና በስፋት ሲኖር፣ በልባችን ውስጥ እግዚአብሔር በስፋትና በምልአት ሞልቶ ሲኖር፣ ልባችን የማንም ዙፋን ሳይሆን የእግዚአብሔር ዙፋን ሲሆን ያኔ ቤታችን በበረከት ይሞላል። እንደ ቂርቆስ አይነት ሕፃናት ይወለዳሉ። እንደ ኢየሉጣ አይነት ቤተሰቦች ይፈራሉ። ቤቱ በእምነት የጸና ይሆናል። ያን ቤት የሚነቀንቀው የሚገፋው መከራ ያለም የትኛውም አይነት መከራ በዘመናችን ያለው መከራ ኑሮ ውድነት ነው አይደል ምንለው? ኑሮ ውድነት እምነትን ያጠነክራል እንጂ ከእምነት ምን አይልም?
ፈቀቅ አያደርግም። በብዙ ልንገፋ እንችላለን። ብዙ መከራ ይኖርብን ይሆናል። በየመስሪያ ቤታችን መከራ ይኖርብን ይሆናል። በየቤታችን መከራ ይኖርብን ይሆናል። በጎረቤት መከራ ይኖርብን ይሆናል። በሁሉ ቦታ ሕይወት ያልተመቻቸ ትሆን ይሆናል። ዛሬ ተፋቅረው ነገ የሚለያዩ ይኖሩ ይሆናል። እግዚአብሔር ከዚህ ይጠብቀን ወገኖቼ። በፈተና ውስጥ የተመላ ዓለም ውስጥ የኛን ፈተና የሚያጸኑልን እነማን ናቸው? በእግዚአብሔር የጸኑ ሕይወቱን የኖሩ ቅዱሳን ናቸው። ስለዚህ እንደነሱ እንድንሆን ነው የሚያስፈልገው። ዛሬ እዚህ ጋር ሁለት ጥንዶች ተናገር፣ ሁለት ጥንዶች እነዚህ ነገ እንደማን አይነት ልጅ የሚወልዱ ናቸው? እንደማን አይነት ሙሽሮች እየሰማችሁኝ ነው? ስሙኝ በደንብ አድርጋችሁ። የት አላችሁ? በደንብ ስሙኝ። ነገ ከእናንተ የሚገኘው ፍሬ እንደማን አይነት ልጅ መሆን አለበት? እንደ ቅዱስ ቂርቆስ። በቃ እንደ ቅዱስ ቂርቆስ። ዛሬ ለኛ ሁሉ አባት ሆኖ የ3 ዓመት ሕፃን ነው። ገብቷችኋል? የምናወራው የ3 ዓመት ሕፃን ለኛ ሁሉ ቂርቆስ አባት ነው። ሕፃን ሲሆን ምንድን ነው? አባታችን ነው። እንዲህ ነው እግዚአብሔር ሲያከብር። ስለዚህ ከናንተም እንዲህ አይነት በቤታችሁ ማን ይሙላ? እግዚአብሔር ይሙላ፣ ክርስቶስ ይሙላ። ክርስቶስ በቤታችሁ ውስጥ ይኑር። እግዚአብሔር አንድ ያደረገውን ምን አይበለው አለ፣ ሰው አይለየው። ተመልከቱ፣ ቂርቆስ ከእንደዚህ አይነት ጋብቻ የወጣ ነው። እግዚአብሔር አንድ ያደረገውን ሰው አይለይ ካል እነዚህ ጥንዶች ችግራቸውንም ፈተናቸውንም ለማን ነው መጣል ያለባቸው? ለእግዚአብሔር ብቻ። ለእግዚአብሔር። በቤታችሁ እግዚአብሔር ይሙላ። በጸሎት ጀምሩ፣ በጸሎት ጨርሱ። ነገራችሁን ሁሉ ከእግዚአብሔር ጋር አጣምሩ። ሁሉን ነገር ለእግዚአብሔር ስጡ። እኔና እናንተም አደራ ተሰጥቶናል። ቅድም በተነበበው ላይ የማቴዎስ ወንጌል ምዕራፍ 19 ከቁጥር 3 ጀምሮ ስታነቡ እንዲህ ነው ያለው ጌታችን። እግዚአብሔር አንድ ያደረገውን ሰው አይለይ። ስለዚህ ሌላ ሰው አትግቡ፣ ለነሱ ልቀቁላቸው። ችግሮቻቸውን እነሱ እንዲፈቱ አድርጉ። በችግሮቻቸው መካከል አትግቡ። በደካማ ጎናችሁ ገብታቸው ለማበጣበጥም አትሞክሩ። ቤተሰብም ወዳጅም ገብቷቸዋል አይደለ? በማን ይፍቱ? እነዚህ ሰዎች ችግሮቻቸውን በጸሎት ያድርጉ፣ በራሳቸው ይፍቱ። ራሳችሁ ፍቱ። ለቤተሰቦቻችሁ አሳልፋችሁ አትስጡ። ለቤተሰቦቻችሁ የምትሰጡት ምናችሁን ነው? ፍቅራችሁን። አንተ ወንድሜ እሷን ተውት። ለሙሽሮቹ አይደል ማወራ ይሰማኛል። መጥቷል ማለት ነው። ለሙሽሮቹ ነበር እያወራ ያለው። እናንተም ስሙ። ሌሎች ሙሽሮችም ስለሚኖሩ፣ ቅርብ ጊዜ የተጋቡም ስለሚኖሩ፣ በጋብቻ ውስጥም ያላችሁ ስለምትኖሩ፣ ቤታችሁ ውስጥ ለሚፈጠር ነገር ሁሉ ሶስተኛ ወገን አታስገቡ። እኔ ልንገራችሁ፣ ትዳራችሁ እስከ ዘላለም እንዲጸና፣ ትዳራችሁ በፍቅር እንዲሞላ ከፈለጋችሁ ሚስት ከሆንሽ የባልሽን ችግር ለቤተሰብ አታውሪ። ምኑን ነው ማውራት ያለብሽ? ፍቅሩ መልካም ነገሩን። የኔ ባል ጥሩ ነው፣ ያስብልኛል፣ ይወደኛል በይ። ምን ችግር አለው እንዴ? ባልም ደግሞ ከሆንክ የሚስትህን ክፉ ነገር እያወጣ ለቤተሰብ አታስጣ። ምክንያቱም ቤተሰብ ያንተን መልካምነት ስለሚወድ ይጠላታል። ከጥሷን አንተ እስካትጠላሃት በኋላ እንዴት አድርጎ ነው ቤተሰብ ያንተን የሚወደው? ልክ አይደለም። ስለዚህ ለቤተሰብ የምትነግረው ምንድነው ማለት ነው? የኔ ሚስት ውብ ናት፣ መልካም ናት፣ ታስብልኛለች ነው። ቅድም ደግሞ የገባችሁትን ቃል ኪዳን በደንብ እንድትጠብቁ ነው። ከዛሬ ጀምሮ ነው ያሉት። ይኸው ስሙ ሁላችሁም። ሚስቴ ትሆነኝ ዘንድ ወድጄ ምን ብያለሁ? ተቀብያታለሁ። ከመቼ ጀምሮ ነው? ከዛሬ። የት? በኦርቶዶክሳዊት ቤተክርስቲያን ጉባኤ ፊት ነው ያሉት። ይሄ ኦርቶዶክሳዊ ጉባኤ ነው፣ እዚህ የተሰበሰብነው። ከታቦቱ ጋርም ከብረው የምታዩት ለዚህ ነው። ሙሽሮች ክብር በቤተክርስቲያን ስለሆኑ እስቲ ለሙሽሮቹ ልልበሉና ጨብጭቡላቸው። ስለዚህ እነዚህ ሰዎች ዛሬ በእግዚአብሔር ፊት የገባችሁትን ቃል ሁሌ ሳሉት። ሁሌ ለምሳሌ እዛ ጋር የተቀመጡት መከነች፣ ሰነፈች፣ አመማት፣ እንዲሆናች፣ ተቸገረች በሚለው ምክንያት ሁሉ ምን አለ? አልፈታትም፣ ወድጄ ተቀብያለሁ።
እሷም ደግሞ እንዲሁ ወድጄ ተቀብያለሁ። በችግሩ በሐዘኑ በደስታውም በሁሉም ጊዜ ከእርሱ ጋር ሆናለሁ። ወድጄ ያስገደደ ሳይኖር ነው። ገብቷቸዋል አይደል? ያስገደደ ወደው ከተቀባበሉ በኋላ ደግሞ የሚኖረው ነገር ምንድነው? በመሐከላቸው እግዚአብሔር አለ። ችግራቸውን ለእግዚአብሔር መስጠት፣ በጸሎት መፍታት ችግሩን። ከዛም በኋላ ደግሞ ከባሰና የመጨረሻ ከሆነ አንድ ቀዳዳ ብቻ ነው የምሰጣችሁ። ምንድነው እሱ? ንስሐ አባት ጋብቻ። ከባሰ ነው አትንገሩ ለንስሐ አባት። የመጨረሻ ግን ካቅማችሁ በላይ ከሆነ ማን ነው ሊቀርባችሁ የሚገባ? የንስሐ አባት ጋር ሄዱና ንገሩ። ንስሐ አባት ደግሞ ስራው ከፈጣሪ ማገናኘት ነው። ያላወቃችሁትን ነገር ማሳወቅ ነው። ምናልባት እንዲሁ በጥቂት ስሜት ተነዳርታችሁ ከሆነ ይመልሳችኋል። አንተም ተው አንቺም ተው ይላል። ገብታችኋል አይደል? በመሃል ላይ እግዚአብሔርን ቃል ስለሚናገር ያኔ ጋብቻችሁ የጸና ይሆናል። አለዛ በስተቀር ለሌላ ሰው እንዳትናገሩ። የልብ ወዳጅ የሚባል የለም። አይታችኋል? አንዳንድ ጊዜ የልብ ወዳጆች ይሆኑና ያቺ የልብ ወዳጅ ነጥቃ ትወስዳለች የጓደኛዋን ባል። አንዳንዴ ሰምታችሁ አታውቁም እንዴ? አለ እኮ የልብ ወዳጅ የሚባል ግድ የላችሁም። በዚያቱ በትዳር አይደለም። ትዳር ሁለቱ ብቻ ናቸው። ሁለቱ ስንት የሆኑበት ነው? አንድ የሆኑበት። የማትስግ የተሻረበት ነው ጋብቻ። በሎጂኩ አንድ ሲደመር አንድ ስንት ነው? በጋብቻ አንድ ሲደመር አንድ በቃ ይሄ ነው የሆነበት። ወደ ሁለትነት የለም፣ አይቀየር። አንድ ሲደመር አንድ ነው መልሱ። በሌላው ግን አንድ ሲደመር ሁለት ነው። በጋብቻ ደግሞ ሕግ አንድ ሲደመር አንድ ነው። በቃ አንድ ከሆነ ለምን ሁለት? ወላጆች ታዲያ ትንሽዬ እንደው ልጅ ሳትወልድ ከቆየች ምንድነው የምትሉት? መቼም የአደባባይ ሚስጥር ነው አይደል? ይወራል። ምናልባት እኮ ችግሩ የሱ ሁሉ ሊሆን ይችላል። ግን የእናንተ ልጅ ወንዱን ወላድ ታደርጉና እሷ ምን ታደርጋላችሁ? የማትወልድ መካን። ከዛም ደግሞ የከፋ ደግሞ ስድብ ትሰጣላችሁ። ምን ትላላችሁ? በሉ እንጂ እዛ በየንቱ ነው የምትሉትን አሁን ለምን መናገር? ማትወልድን ሴት ምንድነው የምትሉት? እኔ አልለውም በእውነት። ምክንያቱም ክፉ ቃል አጥንት ይሰብራል። ምላስ በጣም መጥፎ ነው ወገኖቼ። የኛ ስሪት ማህበረሰባችን በበጎ ነገር የተሰራ እንጂ በእንደዚህ አይነት በክፉ የተሰራ አይደለም። የእግዚአብሔር ቤት እየኖር ኦርቶዶክሳዊ ቤተሰብ እየመሰረትን እንዴት በእግዚአብሔር ስራ ገብተን ያውም ከሰውም አሳንሰን እንስሳ አድርገን ሰውን እንጠራለን? የእግዚአብሔር ወገኖች እኛ ኦርቶዶክሳዊ ነን። አሁን ማን ነው ክፉ የሆነው? ማን ነው የሆነ? ያውም እኮ ምናልባት የኛ ልጅ ሊሆን ይችላል። በማናውቀው ውስጥ ፈራጅ እንሆናለን። ፈራጅ ማን ነው? ስለዚህ ወገኖቼ ጋብቻ 3 ጥቅሞች አሉት። አንዱ ጥቅም መረዳዳት ነው። መረዳዳት የሚለው በጣም ትልቅ ሰፊ ሀሳብ ነው። ቅድም ምንለው በሐዘንም በመከራም በችግርም በሁሉም ሰዓት ላይ ምን ይፈልጋል? ረዳት ይፈልጋል። አንድ ከመሆን ሁለት መሆን ይሻላልና መረዳዳት። አንዱ ሲወድ አንዱን ያነሳል። መረዳዳት የሚለው ጽንሰ ሀሳቡ በጣም ሰፊ ነው። በሁለተኛ ደረጃ ደግሞ ልጅ መተካት ነው። ገብቷችኋል አይደለ? ልጅ የማን ስጦታ ነው? ታዲያኛ እግዚአብሔር ነን እንዴ? ስለዚህ መለመን ያለብን ማንን ነው? እግዚአብሔርን ነው። እግዚአብሔር ሲፈልግ የቆለፈው መክፈት ይችላል። አይችልም እንዴ? መጽሐፍ ቅዱስ ይነግረናል። ቅድም እንደምንለው አርአያ የሚሆኑን ቤተሰቦች አሉን። ለምሳሌ በብሉይ ስንሄድ እመ ሳሙኤልን እንውሰዳት። ሐና የምትባለው እሷ ካረጀች ከሸመገለች በኋላ ነው። እንዲሁ ደግሞ የአብርሃምን ሚስት ሳራን እንውሰድ። መቼ ነው የወለደችው? ካረጀች ከሸመገለች በኋላ ነው። በሐዲስ ኪዳንና በብሉይ ኪዳን መካከል ድልድይ የሆነው የመጥምቀ መለኮት እናት ኤልሳቤጥ መቼ ነው የወለደችው? ሁሉ ነገር ካበቃ በኋላ። የ90 ዓመት አሮጊትን እግዚአብሔር ማህፀን መክፈት ይችላል። ክብር ለአምላካችን ይሁን። መማፀን
መማፀን፣ ወደ ክፉ አለመሄድ፣ ክፉ አለማውራት፣ በማይመለከተን ውስጥ ገብተን አለማውራት፣ የእግዚአብሔርን ለእግዚአብሔር እግዚአብሔር አምላክ ሆይ ይሄን የተቋጠረ ቋጠሮ አንተ ፍታ ብለን ልንጸልይላቸው ነው የሚገባ። ለአንድ ቤተሰብ ጸሎት ነው የሚገባ። ለአንድ ባለትዳር ጸሎት ነው የሚገባ። እያንዳንዳችን ለሁሉ መጸለይ ይገባናል። ኦርቶዶክሳዊነት ይሄ ነው በራሱ። አንዱ ለአንዱ መጸለይ ነው። ገብቷቸዋል አይደል? አንዱ ለማን ለራስ ብቻ የሚባል የለም። ኦርቶዶክስ ቤተክርስቲያን ውስጥ ለሁሉ ነው። ሁላችን ቤተክርስቲያን ውስጥ አንድ ላይ ስንሰበሰብ እዚህ አንዱ ለአንዱ ነው የሚጸልየው። ለምሳሌ ዲያቆኑ ተንሱ ለጸሎት ሲል ምንድነው የምትሉት? እግዚኦ ተሳለነ ማለት በብዙ ለሁላችን ነው። እግዚኦ ተሳለነ ይላል እንዴ? አቤቱ ይቅር በለን ነው እንጂ አቤቱ ይቅር በለኝ ነው እንደሚለው። ለማን እየጸለየ ነው? አብሮ እኛ እንዲነን ማለት ነው። ለአንዱ ነው ጸልዩ እንጂ አትንቀፉ። በሰው ስራ ውስጥ አትግቡ፣ ብሎም ደግሞ በእግዚአብሔር ስራ ውስጥ ምን አትበሉ አትግቡ። በሰው ቤት ውስጥ አትግቡ። እግዚአብሔር አንድ ያደረገውን ሰው ምን አይበለው አይለየው። በቃ ሰዎች ከእጃችን እናውጣ፣ ከባለ ትዳር ውስጥ እጃችንን እናውጣ፣ አንግባ። ወላጆች ከሆንም በርቺ፣ ጽኚ፣ በርታ፣ ጽና እንበልና ለማስታረቅ እንሞክር እንጂ አንግባ። እናንተም ትዳራችሁን አክብሩ። በጥቅም ላይ የታሰረ ትዳር መሆን የለበትም። ያሁን እየተበላሸ መጥቷል። ሰው ፍቅርን ሳይሆን ወንድ እሷን ሳይሆን ያገባ የሷ የሆነውን ነገር ማግባት ጀምሯል። እንደገና ደግሞ ሴት ወንድ እሱን ሳይሆን የምታገባው የሱ የሆነውን ነገር ማግባት። ይሄ አግባብ ነው እንዴ? ማንን ነው ማግባት ያለበት? እሷ ከሆነች እሱ ነው አይደል ማግባት ያለበት? ምን አለው ማለት አለ እንደዚህ ጋር ይሄ እንላለን። ወይ ጉድ! ከሰራ ማይለወጥ የለም ወገኖች። ምን አገባችሁ? ትዳሩ ነው ዋናው፣ በፍቅር መኖራቸው ነው ዋናው። የማይመለከተን የራሷ አራባት የሰው ታማስላለች ይባላል። በየቤቱ ጉድ ተሸክሞ የሌላውን ጉድ ያወራል እያንዳንዱ። ልብ በሉ። ቤታችሁ ስንት መከራ አለ ያን፣ ግን ሌላው ጋር ሄዳችሁ ትፈርዳላችሁ። አትፍረዱ። ስለዚህ ዛሬ ይሄ እንደገና ተግባራዊ ትምህርትም እየተማርን ስለሆነ ነው ጊዜ የሰጠሁት። ገብቷችኋል አይደል? ወንጌል በቤተ ክርስቲያን መጥተው ተጋቡ። እነዚህ እግዚአብሔር አንድ አደረጋቸው። ስለዚህ ዛሬ አብረው ከበሩ። ከማን ጋር? ከቅዱስ ገብርኤል ጋር አብረው ከበሩ። ይሄ መታደል ነው። ስለዚህ ሙሽሮች እግዚአብሔር ያጽናችሁ፣ በርቱ። ስለዚህ ማንን ምሰሉ ነው? እንደነ ኢየሉጥ አይነት ቤተሰብ አፍሩ ነው። እንደ ቂርቆስ ያለ ሕፃን ደግሞ ውለዱማ እግዚአብሔር ይሰጣል። አሳዳጊዎቹ ጋር ነው። እኛ አንዳንዴ ይውላችሁ ትምህርት የሚጀምረው ከማህፀን ጀምሮ ነው። ሴቶቹ ስትጸንሱ መልካም መልካም ነገር አውሩ። ልጃችሁ መልካም ነገር ይሰማል። ገብቷችኋል አይደለ? ከዛ ከተወለደም በኋላ ደግሞ መልካም መልካም ነገር አውሩ። መዝሙር ከሆነ መዝሙር ዘምሩለት። ይሰማል እኮ። ማይሰማ ይመስላችኋል? የመጀመሪያው ትምህርት ቤት ቤተሰብ ነው። ስለዚህ መጀመሪያ ቤተሰብ ላይ ጥሩ አድርጋችሁ በልጆቻችሁ ፊት አትጨቃጨቁ፣ በልጆቻችሁ ፊት አትጣሉ፣ በልጆቻችሁ ፊት ክፉ አታውሩ፣ ለልጆቻችሁ ክፉ ነገር አታስተምሩ። ደግ ደጉን መልካም መልካም የሚቀረጸውን እናንተ እንኳን አቅቷችሁ ከሆነ በልጆቻችሁ ትካሱ ዘንድ ልጆቻችሁን አስተምሩ። ከዛም ውጪ ወደ ቤተ ክርስቲያን አምጧቸው፣ በቤተ ክርስቲያን ይደጉ። ይሄ መጨረሻ መልእክቴ ነው። ከዛም በኋላ ምን ይሆናሉ? እንደ ቂርቆስ አይነት ጀግና ሕፃን ይወለዳል። በንጉሥ ፊት ቆሞ የማይፈራ የማያፍር ልጅ እንወልዳለን። በማን ፊት ነው ያልኳችሁ? በንጉሥ ፊት፣ በሚያስፈራ መሳሪያ ፊት ሆኖ እኔ ክርስቲያን ነኝ ብሎ የሚመሰክር ክርስቲያን። ክብር ለአምላካችን ይሁን። እንዲህ አይነት ክርስቲያኖችን ክርስቲያን አሁንማ ማይተባችንን ሁሉ እየበጠስን በየአደባባዩ በየቦታው ይሄን በጥሺ ይሄን በጥስ ስንባል እንበጥሳለን። ክር መበጠስ ቀልድ ነው። ክራችን ምንድነው እያለ ያለው? ምንድነው መልእክቱ? ክሩ እኮ አይደለም አይደል? ክሩ በስተጀርባ ምንድነው ያለው? እኔ ምንድነኝ እያለ ነው። እሱ ነው ክሩ የሚያወራው። እኔ ክርስቲያን ነኝ። ክርና መስቀል አንገቱ ላይ ካለ ምን እያለ ነው? እኔ እየመሰከራችሁ ነው። በይበልጥ ሰርግ ሲመጣ የምታስበጥሱ ይሄ እንትኖች ተጠንቀቁ። አይደለም የቤተ ክርስቲያኒቱ ስርዓት አይደለም። እነዚህ ምንድናቸው? የሚፈሽኑት ነው የሚባሉት፣ ፋሽን እንትን የሚሉት ይሄን በጥሽ ይላሉ።
እንዴት ነው የሚበጥሰው? ለሰከንድ እንኳን ኦርቶዶክስ ነኝ ክርስቲያን ነኝ የሚለው መበጠስ አለበት? የለበትም። ለሰከንድ ክራችን መታየት ነው፣ ጎልቶ መደበቅ አይደለም። ደብቀ ነው አይደለም፣ አጉልተ ነው። ክሩ የሚያወራው ወትልቅ ምስክርነት አለ። ምንድነው የሚለው? ምን ነው ፈራችሁ እንዴ? አይዟችሁ፣ ዘመነ ዲዮቅልጥያኖስ አይደለም። አሁን ዘመኑ በደንብ አምልኮታችንን በአደባባይ መግለጥ የምንችልበት ዘመን ላይ ነው ያለነው። አትፍሩ፣ አይዟችሁ። አታምልኩም ይላችኋል እንደው የለም፣ ማንም አይላችሁ። ትናንትና ቆስ የክርስቶስን ስም አትጥሩ በከራ የሚያዩት በእኔና በእናንተ ዘመን በአደባባይ ላይ ስፒከር ሰቅለን ነው ክርስቶስ አምላክ የምንለው። ገብቷችኋል አይደለ? ትፈራላችሁ እንዴ? ስለዚህ አትፍሩ፣ መስክሩ፣ ቤትም ቦታ መስክሩ። ኦርቶዶክሳዊ ክርስቲያን በክፉ ቦታ ግን መገኘት አለበት። ይሄ ነው የኛ ችግር። አያችሁ አይደለ? ኦርቶዶክሳዊ ከሆን መገኛችን ቦታ የት ነው? ጥሩ ነው፣ ቤተ ክርስቲያን። ጭፈራ ቦታ ነው? ጭፈራ ቤት ሄዶ ምስክርነት ነው የሚሰጠው? እየሰከረ ምስክርነት እንዴ እናንተ ይሄ ራሱ ሰካራም ነው እንዴ? ሰካራም ስል ጊዜ እምቢ አለ። ሰክሮ አንገቱ ላይ ክራን ጠልጥሎ ቢታይ ምን ማለት ነው? ልክ ነው? ልክ አይደለም። ይሄ እያስነቀፈ ነው ያለ። ምስክርነት ማለት በበጎ ምግባሩ፣ በስነ ምግባሩ፣ በሚሰራበት ቦታ መልካም ስራ፣ ውጤታማ ስራ በመስራት በማስመስገን ቤተክርስቲያኒቱን በሁሉም ቦታ ከፍ በማድረግ ኦርቶዶክሳዊ መሆን የሚፈለግበት በሁሉ ቦታ ታማኝነት የሚያመጣ መሆን ነው ኦርቶዶክሳዊ። ያኔ ክራችሁ ከፍ ሲል ከፍ ትላላችሁ። ቤተክርስቲያኒቱን ምን ታደርጋላችሁ? ከፍ ታደርጋላችሁ። በየቱቦ ስር ግን ስትገኙ ከፍ ታደርጋላችሁ እንዴ? አታደርጉም። አያደርግም። በማይገባን አልባሌ ቦታ ላይ ከተቀመጥ ቤተክርስቲያኒቱን እያዋረድን ያለ ነው። ይሄን የምናገረው ለሁሉም ነው። ከቤተ መቅደሱ እስከ ውጭ ያለው ምእመን ድረስ ነው። ሁሉም ምን መሆን አለበት? ኦርቶዶክሳዊ ምን መሆን አለበት? ክርስቲያን መሆን አለበት። ኦርቶዶክሳዊ ክርስቲያን ይለያል። ኦርቶዶክሳዊ ክርስቲያንና ኦርቶዶክሳዊ ክርስቲያን እንሁን። የመጨረሻው መልእክቴ ነው። ምክንያቱም ኢየሉጣና ቂርቆስ ያስተማሩን ኦርቶዶክሳዊ ክርስትናን ነው። ገብቷችኋል አይደለ? ስለዚህ የኛም ሕይወት ኦርቶዶክሳዊ ክርስትና ይሁን። ዛሬ አሁን ጥሩ ነው። በጊዜ ሰዓታችን ጨረስ። እኔም ያበዛው ሰዓት ስላለ ነው። አያችሁ አይደለ? ዘንድሮ ትንሽ ጨዋ የሆናችሁ ጥሩ የሆናችሁ ይመስለኛል። እንደውም እኛን የባስ ነው። አምና በዚህ ጊዜ ስለ ሙዳይ ምጽዋት አውርተን ነበር። ምን አለ የሚያስታውሳለ? ምን ለምነው ለጊዜው ነው አይደል ያልነው? አምና በየሙዳይ ምጽዋት ውስጥ በመጨመር ምን በሉም ብያለሁ፣ ተባበሩ ብያለሁ አይደል ነው? ዘንድሮ ነው የመጣችሁት ሁላችሁም። እኔ አምና እንደነበርኩ አስታውሳለሁ። ተሳስቼ ነው እንዴ? እኔ ነበርኩ፣ እናንተም ነበራችሁ። እስቲ አምና የነበረ እዚህ እስኪ እጃችሁን አውጣልኝ። ጎሽ፣ ይሁሉ ሰው አለ ማለት ነው። አምና ያልነበራችሁ አዲሶች እስኪ አዲሶች ጎሽ፣ አዲስም ብዙ አለ። አዲሶቹንም ያምናዎቹንም አሁን ለመናገር ያህል አምናም አሁን ይሄ በልመና ምናሳልፈው ጊዜ እጅግ ረጅም ሰዓት ነው የሚወስደው። በጊዜ ወደ ቤታችን እንዳንሄድም ያደርገናል። አይታችኋል። ቅድም ሲለመን ቶሎ ቶሎ በሉ አምጡ እየተባለ አንዳንዶቻችሁ ምን ትላላችሁ? ስሜን እግዚአብሔር ያውቃል። ታዲያ ስማችን እግዚአብሔር ካወቀው ለምንድን ነው እዚህ የምናመጣው? እዛ ያውቀዋል እንደ ሙዳይ ምጽዋት ውስጥ እዛው መጨመር እኮ ነው። ሙዳይ ምጽዋት ውስጥ መጨመር፣ በየቦታው ማስቀመጥ ያ ነው። በጣም የባሰና ትልቅ ከሆነ ደግሞ የሚነገርበትን አግባብ መናገር። ገብቷችኋል አይደል? ያ ምን ይላል? ጊዜያችንን ይቆጥባል። በጊዜ ወደ ስራችን እንሄዳለን። ግድ አይደለም እኮ እስከ 6 ሰዓት መቆየት ግድ ነው እንዴ? ግድ አይደለም። ሰዓቱ አሁን እዚህ ጋር ፀሐይ ላይ እንደዚህ ሲከካችሁ ያሳዝናል በእውነት። ስለዚህ ዘንድሮ ሰዓቱ ትንሽ አጠር ብሏል። ሳንቲሙ ላይ ግን እናያለን። ገብቷል አልገባም የሚለውን እናያለን። ሳንቲሙን አስገብታችሁ ከሆነ ሰዓታችንን ትንሽ ያሳጠራችሁ እግዚአብሔር ይስጣችሁ፣ እግዚአብሔር ይባርካችሁ ነው ምለው። ግን ሳትሰጡ አድርቃችሁን ከሆነ
እና ያለ ሰሞኑ ነው እንዴት እንደሚሆንና ግን አትስጡ ማለት ደግሞ እንዳይደለ እንድታውቁ ነው። ወደፊት ለምናችሁ ትሰጠናላችሁ የምትለዋን ደግሞ እንትኔ እንዳትረሷት፣ እሷን አንረሳም። እኛ ሳይሆን እናንተ ለምናችሁ የምትሰጡበት ጊዜ አለ። እናንተ እዚህ ጋር ባዶ እስከሚሆን ድረስ አምጡ ተብላችሁ ስትነገሩ ምንም ቀጥ ብላችሁ እስክትቆሙ ድረስ እኛ አምጡ ማለታችንን አንተውም። ገብታችኋል አይደለ? እናንተ በየሙዳይ ምጽዋቱ ሞልታችሁ ግን ያመጣችሁትን ሁሉ ሳሰስቱ ሰጣችሁ መድረኩን ባዶ ካደረጋችሁ ያ ሁሉ ሰዓት ምን አይልም አይጮህም። እዚህ ጋር የሚጮሁትም ጎረሯቸው እስኪነቃ ድረስ እኮ ነው የሚጮሁት። ዝም ብሎ መሰላችሁ እንዴ? ታቦት የያዙትም ይደክማቸዋል፣ እናንተም ፀሐይ ላይ ቆማችሁ ይደክማቸዋል። ከዚህ ይልቅ ዕለቱ በዓል ነውና ተምረንበት በሰፊው ብንሄድ አይሻልም? በሰፊው ብንሄድ ይሻላል። ምክንያቱም ያመጣችሁትም በእርግጠኝነት ይዛችሁ አትሄዱም። ይሄ ልምድ ይኑረን። ይሄ ልምድ እንዲኖረን ማሳሰቢያ ለመስጠት ነው። ገብቷችኋል አይደለ? በየቦታው ስጡ። በጣም ስማችሁ እንዲነገር ያን ያህል አትፈልጉ። ስማችሁን ማን ይወቀው? እግዚአብሔር ይወቀው። ስትሰጡ እግዚአብሔር ያውቀዋል። ገና እናንተ ስታስቡ ሳታስቡ ጨምሮ ነው እግዚአብሔር የሚያውቃችሁና በእግዚአብሔር ዘንድ የተደበቃችሁ አይደላችሁም። የተደበቃችሁት በማን ዘንድ ነው? በሰዎች ዘንድ ነው። ከእኛም ብትደበቁ ምንም የለውም። ገብቷችኋል አይደለ? መደበቂያ የሌለብን ከማን ነው? እግዚአብሔር ስለሆነ ይሄን አድርጉ። ጥሩ ነው ዘንድሮ። ውጤቱን ግን ገና ነው። የሚቀጥለው ዓመት ነው ውጤት ማለት ታሳስ ነው የምነግራችሁ። ውጤት ጥሩ አግኝታችኋል። ከአምናው የተሻለ ከሆነ ስራው ሰርቷል ማለት ነው። ጎብዛችኋል፣ ሰምታችኋል ማለት መለኪያው ይሄ ነው አይደል? በዚህ እንለካለን። እግዚአብሔር ፍጻሜያችንን ያሳምርልን። እንግዲህ በዓላችንን ጨርሰናል። በጥሩ ሰዓት ጨርሰናል። በጊዜ ወደ ቤታችሁ ትሄዳላችሁ። በጊዜ ታቦቱን መውጣቱ ቁም ነገሩ ይሄ ነው። ወደፊት ደግሞ እያጠረም ይሄዳል ማለት ነው። ብዙ መዋል ግድ ነው አይደለም? እና ይሄን እናደርጋለን። ስለነበረ ጊዜ ሁሉ እግዚአብሔር አምላካችን ስሙ የከበረና የተመሰገነ ይሁን።